ዩናይትድ የመረጃ ሰዓታችንም ዝውውር ላይ ትኩረት የምናደርገው ውድ ቤተሰቦቻችን በማንቸስተር ዩናይትድ ቤት ወቅታዊ ጉዳዮችን ስናነሳ በተለይም የግራ ክንፉ ከመከላከል እስከ ማጥቃት ያለው ቀጠና ላይ እና የማንቸስተር ዩናይትድ የዝውውር ፖሊሲዎችን ጉዳይ በተመለከተና በሩመር ሲሰሙ የነበሩ መረጃዎች እንደዚሁም የኤደርሰንን ጉዳይ የተመለከተ ተጨማሪ መረጃ ለዩናይትዳውያን እናካፍላቸዋለን። የቡድን ዜናችን ዛሬም እንደተጠበቀ ነው። ባርሴሎና ከማንቸስተር ዩናይትድ ጋር በዝውውር ሂሳብ ካልተስማሙ በኋላ የዩናይትድ ፍላጎት ማርከስ ራሽፎርድን ወደ ቡድኑ መልሶ በፕሪሲዝን አሳልፎ ለሌላ ክለብ መሸጥ ነው። ያውም ከ26 ሚሊዮን ፓውንድ ወይም ከ30 ሚሊዮን ዩሮ በላይ እናገኝበታለን የሚል ነው የዩናይትድ እቅድ። በርከት ያሉ የዜና ምንጮች እነ ስካይ ስፖርትን ጨምሮ ባርሴሎና አሁንም በራሽፈርድ ጉዳይ ላይ የመጨረሻ ውሳኔውን አልወሰነም እና ዝውውሩ አብቅቷል የሚባል ነገር የለም እያሉ ነው። በነገራችን ላይ እስከ ጁን 15 ድረስ ባርሴሎናዎች እድል አላቸው ዝውውሩን የመፈጸም በውላቸው በአንቀጹ መሰረት ማለት ነው። እስከ ጁን 15 ነው። ከዛ በኋላ ወደ ዩናይትድ ይመለሳል ማለት ነው ተጫዋቹ። ስለዚህ እስከ ጁን 15 ቀን ያላቸው 26 ሚሊዮን ፓውንድ ለዝውውሩ ማንቸስተር ዩናይትድ እንደማይቀንስ አሳውቋል። በማይከል ካሪክ ስር ጥሩ ሊሆን ይችላል የሚሉ እምነቶች የነበሩት ማርከስ ራሽፈርድ በነ ጄሰን ዊልኮክስ እና በነ ኦማር ቤራዳ ግን ያ ፍቃድ ይሰጧል ተብሎ አይታሰብም። ምናልባት ተጨማሪ መረጃ ዩናይትድን በዚህ ጉዳይ ላይ ትላንት ምሽት ሐሙስ በዚህ ራሽፈርድ በሚጮትበት ቦታ ላይ አሌሃንድሮ ጋርናቾ ነበራቸው ዩናይትድ። እሱንም ለቼልሲ ሸጡት። ማቲያስ ኩኛን አመጡ። ተፈጥሯዊ ቦታው አይደለም ግን እየተጫወተበት ነው። ፓትሪክ ዶርጉም ተፈጥሯዊ ቦታ አይደለም እየተጫወተበት ነው። ሞር አሁንም በዛ የመቀጠልና ፉልባክ የመምጣት እቅድ እንዳላቸው ነግሬያችሁ ነበረ። ከዛ ውጭ ግን አማራጮች ካሉ ዩናይትዶች ሊመለከቱ ይችላሉና አንድ መረጃ በትራንስፈር ኒውስ በኩል ወጥቷል። ራፋኤል ሊአኦ ቀንደኛ የማንቸስተር ዩናይትድ ደጋፊ ነው። ስለ ዩናይትድ አውርቶ የማይጠግበው ሰው በዚህ ዓመት ኤሲ ሚላን የመልቀቅ ፍላጎት አለው። በአርሰናልም በበርካታ የፕሪሚየር ሊግ ክለቦችን ቢፈለግም ተጫዋቹ ልክ እንደ ማቲያስ ኩኛ ልክ እንደ ብሪያን ቡሙ ማንቸስተር ዩናይትድን እየደገፈ ማደጉን ተከትሎ ዩናይትድ እዛ ሜዳ ላይ ተጫዋች የማስፈረም ፍላጎት አለው። አንገብጋቢ ያደርገው ባያዩትም ምናልባት ለዩናይትድ አማራጭ ሊሆን ይችላል የሚል መረጃን ትራንስፈር ኒውስ ይዞ ወጥቷል። ማንቸስተር ዩናይትድ እንዳልኳችሁ ነው በዛ ቦታ ላይ ተፈጥሯዊ ተጫዋች የላቸውም። ማቲያስ ኩኛና ፓትሪክ ዶርጉን ነው በግራ ማጥቃት ኮሊደር ላይ እየተጠቀሙ የሚገኙት ፉልባክ ላይ ትኩረት ስላደረጉ። የራፋኤል ሊያውም ግን ችላ የሚባል ነገር አይደለም። ምናልባት ከኤሲ ሚላን ዘንድሮ የመልቀቅ ፍላጎት ስላለው ማንቸስተር ዩናይትዶች የግራ ተመላላሽ ፉልባክ ምናልባትም ያው ሉክሾ በምርጥ ብቃቱ ሲዝኑን አጠናቅቋል። ደግሞ ሌላ ጉዳይ ነው። መላሻ ያለቋል። ፓትሪክ ዶርጉ ወደፊት ጠጋ ብለው ይጫወታል። ያንን ቦታ ላይ መተካት ሊሽ ሆል የኒካስል ዩናይትድ ተጫዋች የቀድሞ የቼልሲ አካዳሚ ፍሬ በትልቁ በማንቸስተር ዩናይትድ ዝርዝር ውስጥ ተይዟል። ዘ አትሌቲክ አረጋግጦታል ይህንን መረጃ። እንደዚህ አይነት ዝውውሮችን ባጫጭር ሁኔታ ለማንሳት ያክል ማንቸስተር ዩናይትድ ሳንድሮ ቶናንን እየተመለከተ ነው። 100 ሚሊዮን ፓውንድ በኒካስል ዩናይትድ